ጾምን በተመለከተ ፋስቲንግን ለሊደርሺፕ ከሳይንቲፊክ አፕሮች ጋር ነው ይሄ የሰራሁት ሪሰርች ነው። በቡዲዝም እምነት ውስጥ ጾም ሊኖር ይችላል አለ። በፍልስፍና ውስጥ ጾም አለ። መጽሐፍ መነኮሳት ይባሉ መጽሐፍት አሉ። ፈላስፎች ወደ ባህታውያን መጡ እና ስለ ጾም ነው የጠየቋቸው። እናንተም ትጸልያላችሁ፣ እኛም እንጸልያለን። ልዩነታችን ምንድነው? በሃርቫርድ የተጠኑ ጥናቶች አሉ። ሰው ሲጾም ብዙ አይነት አስተሳሰብ ይገለጥለታል። ይሄ ሁሉ ይረጋገጣል በፍልስፍናው በሳይንሱ። የእናንተ ጸሎት አድራሻ ወዴት ነው? ጾማችሁ አድራሻው የት ነው? ጾም አንቺ ነው የምትባለው። እማለ ጸሎት ልትሆን ትችላለች። የጸሎት እናት ከምግብና ከክፉ ነገር፣ በአይን ክፉ ነገር ከማየት፣ በጆሮ ክፉ ነገር ከመስማት፣ በአፍ ክፉ ነገር ከመናገር ለዘላለም መጾም ትልቁ ጾም እሱ። ቅዱስ ያሬድ እሱን አስቀምጦታል። አሁን አብይ ጾም ስንጾም እነዚህን ምግቦች የማንበላበት ምክንያት ሩካቤው ግንኙነት የለውም። ይነሱ በድምጽ ነው። ከህግ ሁሉ ከትእዛዝ ሁሉ የመጀመሪያ ጾም ነው። ትእዛዝ የማፍረስና ያለማፍረስ የጾም መድኃኒትነት ገና ሳንወድቅ በገነት ውስጥ ከታዘዘልን ወድቀን ሳለንማ ይሄ መድኃኒት እንዴት አያስፈልገን? አትበይም ወደ እግዚአብሔር መንግስት ስትሄጂ። እዚህ ምድር ላይም እኮ ሳይበሉ የሚኖሩ ሰዎች አሉ። እየተዋጋ ግን ቢቆስል ጀግና ይባላል። ለምሳሌ የልብ ጤንነት በጾም እንደሚደገፍ፣ የሜንታል ፈንክሽን አይምሮ ሁሉ እንዴት እንደሆነ፣ ነርቮች እንዴት እንደሚታደሱ፣ የጆሮ ጠቢ ቃል ይጣፍጣል ይላል ሶሎሞን ጠቢቡ። ለአፌ ጠባቂ ያኖር ይላል ዳዊት። ፓራላይዝ ሁሉ እስከ ማድረግ የሚደርስ ጭንቀት ይመጣል። ፋስቲንግ፣ ጁስ ፋስቲንግ ይላሉ። ጁስ ብቻ በመጠጣት ሳይንሱ ሳይደርስበት መጽሐፍ ቅዱስ አስቀምጧል። ዳንኤል የተባለው ነቢይ ሲጾም ጥሩ እንጀራ እንኳን አልበላሁም፣ ራሴን ዘይት አልተቀባሁም። ዳዊትም ስጾም ጉልበት የራሱ ቅቤ በማጣት ከሳ ይላል። እስከዛ ድረስ ወሳኝ የሆነ የጾም ሰዓት ላይ ባልና ሚስት ራሳቸው ግንኙነት ያቆማል። ለምንድነው በጾም ሰዓት ሰዎች መሬት የሚተኙት? እኔ እኮ ሟች ነኝ፣ አፈር ነኝ። ልክ አብርሃም ትቢያ ነኝ፣ ዳዊት